ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? ክርስቲያን እህት ወንድሞቼ እንኳን አደረሳችሁ። እሺ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ። ያሉት ዛሬም ያው ነውና ማለት ነው። እንኳን አደረሳችሁ። በዓል እንዴት ነበረ? ቅመሞችዬ በስደት ያላችሁ ቤትም ያላችሁ ውዶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሙቀት በጣም አለኛ ጋር ፋተር ማለት ኢቭን ሙከይፍ አለ፣ ግን እሳት ነው የምታየው እና ምንም አይደለም። ዛሬ በጣም የምወዳት እህቴ ናት፣ ጓደኛዬ፣ ሚስጥረኛዬ፣ የኔ ውድ እህት ጾም እንድፈታ ቴካዌ አዛ ከምግብ ቤት አምጥታልኛለች ማለት ነው። ኦኬ እና ከዛ ኢቭን ፈትቼዋለሁ አላስትል ብሎኝ ማለት ነው። ፈትቼ ምናምን ነገር በልቻለሁ ይሁንና ማለት ነው። ግን ለምን ቪዲዮ አልሰራም ማስታወሻም ይሆናል ብዬ ለመስራት አሰብኩኝ እንጂ ፈትቼዋለሁ። ለምን ሴትዮዋ ነበረች እና ከዛ ቪዲዮ መስራት አልተመቸኝም። ከዛ መጨረሻ ካልኩኝ ገባች ልተኛ። ከዛ ልስራ ብዬ መጣሁኝ ማለት ነው። ፓተሮችዬ አዛችሁ መብላት የምትፈልጉ እዘዙና ብሉነት በጣም አሪፍ ነው ፓተሮች ማለት ነው። እና ውዶችዬ አሳያችሁ ነው። ስጦታ በጣም ብዙ ስጦታ ነው ይመጣልኝ። ኦ ማይ ጋድ በጣም ብዙ ስጦታ እንዳትችልኝ ማለት ነው። እና እንጀራዬ የኔ ውድ ነገር እንጀራ እኔ ከመጣሁ 5 ምናምን ሆኖኛል። ግን እንጀራ በልቼ አላውቅም። ፍርኖ ዱቄት ጋግሬ በልቼ አውቃለሁ። ፍርኖ ዱቄት እሰራለሁ ሁሌ። ግን እንግዲህ ያው ጤፍ አይደል ታዲያ ጤፍ ከተባለ ግን በልቼ አላውቅም። ማለት በጣም ነው የሚያምረው እንጀራው ማለት ነው። በጣም እዚህ ጋር ስላደረኩት አልነካካውም እንትን እንዳይነብር ነገር ተለምበላ ማለት ነው። በእውነት በጣም ልስልስ ያለ ነው፣ ያምራል። ያው እንግዲህ እንደ ኢትዮጵያ ባይሆንም ትንሽ እንትን ያለ ቢኖረውም ቆንጆ ነው። በእርግጥ ቆንጆ ነው። አዛችሁ ብሉ የኔ ውድ እህት። ሽሮ ብላ ተልኮልኛል ጋይስ። እቺ ነኝ አስባችሁታ ድረን ተልኳል። የተምር ጠላ ታውቃላችሁ፣ ታውቆ ነው የተምር እና ብርቱካን ጠላ ይሆናል ባይዘው እና የኔ ቆንጆ ምግቡ ላሳያችሁ ነው ማለት ነው። ምግቡ ላሳያችሁ ነው እንደነገርኳችሁ እንግዲህ በልችልት አንድ ከላው ላይ ዙሬ ላሳያችሁ። አይታችሁታል ውዶችዬ፣ በጣም ነው የሚያምረው። ይሄ ጥብስ ነው፣ ይሄኛው ጥብስ ነው። ኦኬ ይሄ ጥብስ ነው። ይሄ ጎመንዬ አለ፣ በጣም የምወደው ጎመንዬ። እዚህ ጋር እንትን አለ፣ ጎመን አይብዬ አለና በጣም ምርጥ ምግብ ነው። ፓተሮች ፈለጋችሁ አዛችሁ ብሉ። ይኸውና እኔ እየበላሁት ነው እና ዛሬ ፋሲካ ተፈቷል በቤታችን ማለት ነው። ይሄ ጥብስ ነው ጋይስ፣ ጥብስ ነው። ኦኬ አያችሁ ሲያስጎመሽ ብሉኝ ነው የምለው። ግን ጠገብኩኝ፣ በአይኔ ሳይሆን ጠገብኩኝ። በእውነት የሆነ አንስቼ ጠገብኩኝ። ብቻችሁ ስትሆኑ እኮ ቶሎ የሆነ ነገር ያጠግባችኋል። እና ይሄን ይመስላል የፓተር ምግብ። እንጀራቸውን አያችሁ፣ በእውነት በጣም ነው የሚያምረው። እንጀራቸው ያምራል። አያችሁ ልስልስ ያለ ነው። ጥቁር ጤፍ ነው ታዲያ። ኦኬ ጥቁር ጤፍ ነው። እና አላችሁልኝ ዛሬ ፋሲካን በእኛ ቤት ቴካዌ ሰርቼ ነው። ባለሙያ ነኝ በእርግጥ እና ውዶች ሳየው ገና ግብ ምን ያልኩት አዛችሁ ብሉ። ምን አባቱ ስለከለካ ያልፍም ፋደር ያላችሁ አዛችሁ ብሉ፣ በእውነት አዛችሁ ብሉ። ምን አባቱ ለሰው እንሆናለን እንኳን ለራሳችን ነው ለሰው እንሆናለን። አዛችሁ ብሉ ዳችሁ ብሉ። እኔ እየበላሁ ነው። እንብላ እንግዲህ። ይቀርበሉኝ ምግብ ለና ማለት እንጀራ ለናፈቃችሁ ብዙ አመት እዚህ ሀገር ይኖራችሁ ይቀርበሉኝ እና ዋው በጣም ነው የሚጥመው። እንትን ብሎ ጥብሱ እንደ ኢትዮጵያ አይደለም፣ ልስልስ ያለ አይደለም። ምንድን አላውቅም፣ ግን ተመስገን እዚህ መሆናችሁ እንደዚህ ራሱ ማግኘታችሁ ወይም በጣም ደስ ይላል። ብር ብታወጡ ራሱ ማለት ነው በሰው ሀገር ሆናችሁ የራሳችሁ ምግብ ማግኘት ራሱ ደስ የሚል ነገር ነው። ኦኬ እና ዛሬ ከመሳያችሁ ጋይስ
ሌላ ስጦታም ልካልኛለች ጋይስ አያችሁ። በፎቶ አሰርታ ኩባያ ምናክል እንደምትወደኝ አስቡ። የኔ ፍቅር የኔ ውድ አሁን ይኸው አጥቤ ወዲያው ጠጣሁበት ማለት ነው። እንዳልሰብራት እኔ በጣም ነው የምትሰብርብኝ ነው። ይህንም እንዳልሰብራት እያልኩኝ ነው። የኔ ቆንጆ የኔ ውድ እህት የኔ ብቻ በጣም ነው የምወድሽ፣ በጣም ነው የማመሰግነው። እሺ ክበሪልኝ እናላችኋለሁ። በጣም ነው የሚጠመው። እሺ እና እህቶችዬ እራሳችሁን ግዙና ብሉ በቃችሁ። እንደዚህ አሁን ይሄን ለምጂ ማለት ነው። ታዊ በቃ እየገዛ መብላት ነው። ግን ካሜራ ስላለ በጣም ቆይጽ ይሄን ለመቀበል ራሱ እንዴት እንደተቀበልኩት ብነግራችሁ ኦ ማይ ጋድ በጣም የሚያስቃችሁ። ተሸክሚ ዲዲዲዲ ሰው ደግሞ ምን ያሮጥሻል ይለኛል። አረ እባክህ ሴትዮዋ አትወድም። እኔ ደግሞ ማለት ነው እንደዛ እያለኝ አሩጬ ምናምን ተቀበልኩት። ጎበዝ አይደለሁ ጋይስ? ጎበዝ ነኝ። እና ውዶችዬ ቪዲዮ ይውልኝ፣ ሰብስክራይብ ላይክ አድርጉልኝ፣ ኮሜንት ጻፉልኝ፣ አበረታቱኝ። ያው አገሬ ገብቼ እንደዚህ ሙያ ነገር ሰራለሁኝ። እሺ ያው እዚህ ጋር ምንም ላልሰራ እችላለሁ። ዝም ብዬ ወሬ ላወራችኋለሁ። ግን አገር ስገባ በስነ ስርዓት የምንሰራው ምክንያቱም እዚህ አሁን ምንም ነገር እንደው ሀሳቤ ሁሉ ነው የሚጠፋው። ያሰብኩት ሁሉ ሀሳብ ነው የሚጠፋው እና ስለዚህ አገሬ ግን በደንብ ማሰብ ስለምችል አይብ ነበር ቤቶቹ የኢትዮጵያ አይብ እኔም እሰራለሁ እኮ አይብ ጋይስ። ግን ይቀበጥ ለነገ በለወለው በአንድ ቀን ማለቅ አለበት። እኔ ጋይስ የለበትማ። ፍሪጅ ይቀመጣል። እና እንግዲህ እህቶችዬ ኳተር ያላችሁ ንገሩኝ፣ አድራሻ ሰጣችኋለሁ ማዘዝ የምትፈልጉ እሺ። ሊያሾው ነው እንኳን ጋይስ፣ ሊያሾው ለካ እንደዚህ ጋይስ። እዚህ ጋር እንደዚህ መብላት በጣም አስባችሁታል። ላይቭ ላይ ሆኖ ደግሞ እኮ ይጣፍጣል። ብቻዬን አሁን ቪዲዮ ካሜራ ዘግቼ ቢሆን ነው ወይ ሳላወራ ዝም ብዬ ቢሆን እስካሁን ተነስቼ ነበረ። እና በጣም ምርጥ ምግብ ነው እና ለሰጪ እግዚአብሔር ይስጥልን። ዋው እና ምንም ከቤተሰብ ብንለይም ምንም ከዘመድ አዝማድ ብንለይም ያው ራሳችን ለራሳችን ያለነው ራሳችን አይደለም። ራሳችን እንደዚህ እያደረግን ጊዜ እናሳልፋለን ማለት ነው። ኦኬ አይዟችሁ፣ እንዳይከፋችሁ፣ ያልፋል። ሁሉም ለበጎ ነው። ሁሉም ነገር መታገስ ዋጋ አለው አይደል? ታገሱ፣ እንዳይከፋችሁ። ባልመጣ ቁጥር ማለት ነው። እንደኔ የሚከፋችሁ በጣም የሚከፋኝ ዛሬ ብቻ ያው ይሄ ስለመጣ ትንሽ ተደሰትኩ። ትንሽ ከፍቶኝ ነበር በጣም እውነት ለመናገር ማለት ነው። ልብቼ ምንም ነገር አልሰራም ቤት ውስጥ ምንም ነገር ማለት ነው። ኢቭን ዳቦ ወይ ምንም ባልመጣ አልመጣም ከሩዝ ውጭ ማለት ነው። እና ያው ብቻችሁ ስትሆኑ በጣም ነው የሚደብራችሁ። ትዝታዎች ይመጡባችኋል። የቤተሰብ ትዝታ፣ የቤተሰብ ናፍቆት፣ ሀሳብ ምናምን ነገር ይመጣባችኋል። እና ይዟችሁ እላችኋለሁ። አንድ ቀን እኛም እግዚአብሔር አምላክ ከስደት መልሶ ለሀገራችን ያብቃን። ወልደን ከብደን በቤታችን ጾመን አስቀድሰን እንድናከብር እግዚአብሔር ይርዳል። ሰላም ለሀገራችን ይሁን፣ ሰላም ለሕዝብ ይሁን፣ ለዓለም ይሁን፣ ሰላም ይምጣ። ለዓለም ሁሉ ለሰው ልጅ ሁሉ ሰላም ይምጣ ነው የምለው እኔ። ወጥቶ ከመቅረት ሰውረን። እውነት ለመናገር አሁን ላይ ብዙ ሰው ወጥቶ እየቀረ ነው እና እግዚአብሔር አምላክ ወጥቶ ከመቅረት ሰውረን እና ኩባዬ እንዴት አያችሁ ጋይስ? መሰራት የምትፈልጉ ምናምን ነገር አያችሁ። በጣም ነው የምወዳችሁ። ወይኔ ሰብሬው ነበር አሁን ራሱ እዚቹ በዚቹ እና ስለነበረ ቆይታ በጣም አመሰግናለሁ።